የሀገራት መሪዎች ስልጣን መንበራቸውን ከያዙ በኋላ እንደ ግለሰብ ሳይሆን እንደ አንድ ሀገር ስለሚታዩ የሚሰጣቸው ቦታና የሚደረግላቸው እንክብካቤ በዛው ልክ ከፍተኛ እንደሚሆን ይታወቃል። ሀገራት እንዳላቸው ኢኮኖሚና እንደደረሱበት የቴክኖሎጂ ከፍታ መሪዎቻቸውን ለመጠበቅ የሚያደርጉት እንቅስቃሴ የተለያየ ሲሆን ምንም አይነት ጥበቃ ከማይደረግላቸው ከኡራጋዩ ሆሴ ሚካ አንስቶ በሚሊዮን ዶላር የሚያወጣ ጥበቃ እስከሚደረግላቸው መሪዎች ድረስ በተለያየ ደረጃ ሕይወታቸው ትልቅ ዋጋ ተሰጥቶት ከየትኛውም ጠላት እንዲጠበቁ ይደረጋል። ታዲያ በዛሬው ቪዲዮ በዓለማችን አስገራሚና ከፍተኛ ጥበቃ የሚደረግላቸውን ፕሬዝዳንቶች የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት እንድትከታተሉ እንጋብዛለን። በመጀመሪያ የምንመለከታቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ናቸው። ማክሮን በየዕለቱ በሚያደርጓቸው እንቅስቃሴዎች በበርካታ አጃቢዎች ከመጠበቃቸውም በላይ መኪናው በሚንቀሳቀስበት ወቅት በሞተርና በሳይክል እንዲሁም በብረት ለበስ ተሽከርካሪዎችም ጭምር ጥበቃ ይደረግላቸዋል። ይሁንና ፕሬዝዳንቱ ከሚመሩት ሀገር አያልነት ጋር የሚመጣጠን በቂ የሆነ ጥበቃ እንደሌላቸው የሚነገር ሲሆን በተለይም ደግሞ ሰዎች በተሰበሰቡበት አካባቢ በእግር በሚንቀሳቀሱበት ወቅት የጥበቃው መላላት በጥፊ እስከመመታት በቲማቲምና በድንች እስከመደብደብ አድርሷቸው እንደነበርም የሚታወስ ነው። ቀጥሎ የምናነሳቸው ደግሞ የጃፓን ጠቅላይ ሚኒስትር የነበሩት ሺንዞ አቤን ይሆናል። እኚህ ፕሬዝዳንት ለረጅም ጊዜ ሀገራቸውን እንዳገለገሉ የሚነገርላቸው ሲሆን የፕሬዝዳንቱ ጥበቃዎች መኪናቸው በሄደበት ሁሉ በእግራቸው እየሮጡ የሚከተሉበት ሂደት በበርካቶች የሚታወስ ነበር። ታዲያ እኚህ ጠቅላይ ሚኒስትር እንደ አውሮፓውያን አቆጣጠር 2022 ላይ በአደባባይ ንግግር እያደረጉ በነበሩበት ወቅት ባልታሰበ ሁኔታ በጥይት እንደተገደሉ ድፍን ዓለም የሚያስታውሰው አሳዛኝ አጋጣሚ ነው። እስኪያውን ደግሞ ከዚህ ጋር በተመሳሳይ ደረጃ የምናገኛቸውን የፊሊፒንሱ ፕሬዝዳንት ሮድሪጎን እናንሳ። እኚህ ፕሬዝዳንት ወደ ሕይወታቸው እያመጡ ያለውን መዘዝ አስቀድሞ የተረዱ ሰው ናቸው። ይህም የሆነው ሕዝቡን አብዝተው ስለሚቀጡ ብቻ ሳይሆን ጨካኝና ምሕረት አልባም ስለነበሩ ነው። ታዲያ እኚህ ፕሬዝዳንት ከቦታ ቦታ የሚንቀሳቀሱበት መንገድ ፍጹም የማይገመት ሲሆን በብዛት ከአጃቢዎቻቸው ጋር በመሆን በሞተር ሳይክል መንቀሳቀስን ይመርጣሉ። ታዲያ የእሳቸው ሞተር በሚንቀሳቀስበት ወቅት ከሞተሮች በተጨማሪ በርካታ አጃቢ መኪናዎችም ጭምር አብሯቸው የሚጓዙ ሲሆን በሀገሪቱ ጎዳናዎች ላይ ሲንቀሳቀሱ ደግሞ የአንድ ማፊያ ቡድን አባላት የሚንቀሳቀሱ ይመስላል። የኚህ ፕሬዝዳንት ጥበቃ በዚህ ብቻ ያበቃም። በሀገሪቱ ለሚገኙ የአደንዛዥ ዕፅ ነጋዴ ማፊያዎችም ግልጽ መልእክትን ለመላክ በሚል የማፊያዎቹን እጅግ ቅንጡና ውድ የሆኑ መኪናዎቻቸውን በአደባባይ በዶዘር እንዲጨፈለቁ አስደርጓል። ይህም ደግሞ የማፊያዎቹ ጥርስ ውስጥ እንዲገቡ ያደረጋቸው ጉዳይ ሲሆን ሊመጣ የሚችለውን ምላሽ ታሳቢ በማድረግ ለኚህ ፕሬዝዳንት የሚደረገውም ጥበቃም እጅግ ከፍተኛ እንዲሆን አስገድዶታል። የፕሬዝዳንቶችን ጥበቃ የተመለከተው ቪዲዮ ሲቀጥል አሁንም እናነሳቸው ደግሞ በአባይ ጉዳይ ስሟ ከሀገራችን ጋር አብሮ የምትነሳው ሀገረ ግብጽን የሚመሩት ፕሬዝዳንት አብዱል ፈታህ አልሲሲ ይሆናሉ። የፊሊፒንሱ ፕሬዝዳንት ካደረጉት አንጻር ሲታይ ለየት ያሉ ነገሮችን በማድረግም የሚታወቁት አልሲሲ ሌሎች ሀገራት የኒውክሌር መሳሪያን ጨምሮ ያላቸውን አጠቃላይ የጦር መሳሪያ በአደባባይ ትርኢት በማሳየት ለማፊያ ቡድኖችና ጠላቴ ሲሉ ለሚፈርጇቸው ቡድኖች መልእክቶችን ሲልኩም አልሲሲ ግን በአብረቅራቂ የሕፃናት ቅባቶች ያሸበረቀ ገላቸውን የሚያሳዩ ወታደሮቻቸውን በአደባባይ ማሳየትን ያዘወትራሉ። ታዲያ እነዚህ ፒዲዲን በሚያስታውስ ቤቢ ኦይል ሰውነታቸውን የተጠመቁ ወታደሮች ሀገረ ግብጽ አሉኝ ከምትላቸው እጅግ ጠንካራ ወታደሮች መሃል ግንባር ቀደሞቹ ሲሆኑ ዋነኛ ስራቸውም ደግሞ የፕሬዝዳንቱን ሕይወት ማስቀጠልና ከየትኛውም ጥቃት እስከ ሞት ድረስ የደረሰ ዋጋንም በመክፈል ጭምር ፕሬዝዳንቱን መጠበቅ ነው። በመቀጠል የምንመለከተው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ይሆናል። የኚህ ፕሬዝዳንት ጠባቂዎች በብዙ ማህበራዊ ሚዲያዎች ላይ በሚዘዋወሩ ቪዲዮዎችም እንደተመለከትነው በድንገት ፕሬዝዳንቱ አደጋ ውስጥ የሚገቡ ሲመስላቸው በእጃቸው የያዙትን ሳምሶናይት በመዘርጋት በሰከንዶች ውስጥ
የሰው ጋሻና ግድግዳ በመሆን ከአየር ውጪ ማንም ወደ ፕሬዝዳንቱ እንዳይጠጋ ያደርጋሉ። እንደ አውሮፓውያን አቆጣጠር በ2018 ፕሬዝዳንቱ በአንድ ወታደራዊ ስነ ስርዓት ላይ ንግግር ሲያደርጉ ከተሞከረው የግድያ ሙከራ በኋላ የወታደሮቹ እንቅስቃሴና ምላሽም ይህንን የሚያረጋግጥ ነበር። ከአገራት መሪዎች መለስ ስንል ደግሞ አስገራሚ ጥበቃ ከሚደረግላቸው ሰዎች መካከል አንዱ የነበሩት እንዲሁም በቅርቡ በሞት ከዚህ ዓለም ድካም ያረፉት የቫቲካኑ ፖፕ ፍራንሲስ አንደኛው ናቸው። እርግጥ ነው እኛ አባት መንፈሳዊ አባት ቢሆኑም እንኳን በዓለም የፖለቲካ መስመር ውስጥ ካላቸው ጉልህ ድርሻ አንፃር አስደናቂ ጥበቃ ቢመደብላቸው የሚገርም አልነበረም። ፖፕ ፍራንሲስ በብዙ ምዕራፎች የተከፋፈለ ጥበቃ ይደረግላቸው የነበረ ሲሆን ከሚያጅቧቸው ወታደሮች አንስቶ በከፍተኛ ቴክኖሎጂ የሚመሩ የደህንነት መሳሪያዎችም ጭምር የሳቸውን ሕይወት እንዲጠብቁ ተሰይመው ነበር። በመኪና መንቀሳቀስ ሲኖርባቸው የሜርሴዲስ ምርት የሆነውን የኤሌክትሪክ መኪናን ይጠቀሙ የነበረ ሲሆን ይህች መኪናም የቅንጦትና የደህንነት ግብአቶችም በሚገባ የተሟሉላት መኪና እንደነበረች ይነገራል። ወደ ፕሬዝዳንቶቹ ስንመለስ ቀጥሎ የምናገኛቸው ደግሞ የንስር ዓይን ባላቸው ጠባቂዎች የሚጠበቁት የህንዱ ፕሬዝዳንት ናሬንድራ ሞዲን ይሆናል። በህንድ አክሽን ፊልሞች ላይ ያሉ አብዛኞቹን ነገሮች በእውነተኛው ዓለም ማሳየት እንደሚችሉ የሚነገርላቸው የፕሬዝዳንቱ ጠባቂዎች ከቦታ ቦታ በሚንቀሳቀሱበት ወቅት የፕሬዝዳንቱን መኪና በእግር ከማጀብ አንስቶ የመኪናው ጣራና መኪናው ውስጥም በተጠንቀቅ በመቆም የሚሰነዘሩ ጥቃቶችን ማነፍነፍ የእነዚህ ጠባቂዎች የዘውትር ተግባር ነው። ከ1 ቢሊዮን በላይ ህዝብን የሚመሩት ፕሬዝዳንቱ ከዛ ሁሉ ህዝብ ውስጥ የሚጠላቸው ሰው አይጠፋምና እንቅስቃሴያቸው በሚገባ የተጠና እንዲሁም ደግሞ በጠባቂዎቻቸው ጥብቅ ክትትል የሚደረግበት ነው። ልክ እንደ ሌሎቹ ፕሬዝዳንት ጠባቂዎች ሁሉ የኚህ ፕሬዝዳንት ጠባቂዎችም ሳምሶናይት መሰል ነገር በእጃቸው የሚይዙ ሲሆን ያ ሳምሶናይት ጥቃት በሚሰነዘርበት ወቅት ወደ ጥይት መከላከያ ጋሻነት በመለወጥ ያገለግላል። እስኪያውን ደግሞ ከፕሬዝዳንቶች ዞር ብለን ወደ ንጉሳዊ ስርዓቶች እናምራ። የንጉሳዊ ስርዓት አሁንም ድረስ ባልደበዘዘባት ሀገር እንግሊዝ ለንጉሳውያኑ ቤተሰብ የሚደረገው ጥበቃ ዘመኑን የዋጀና እጅግ የተራቀቀ እንደሆነ ይነገርለታል። $5 ቢሊዮን እንደሚያወጣ የሚነገርለት የበኪንጋም ቤተመንግስት በር ላይ ካሉ ጥበቃዎች አንስቶ በተለያየ ደረጃ በተለያየ ቴክኖሎጂ የሚደገፉ ጥበቃዎችም ከፍተኛ እንደሆኑ ይነገራል። በቤተመንግስት ውስጥ የሚታዩ የንጉሳዊ ዘመን አለባበስን የተላበሱ ወታደሮችም ዝም ብሎ የቀደመውን ባህል ለማስቀጠልና ለፎቶና ቪዲዮ ማሳመሪያ በሚል የሚቆሙ ሳይሆን እጅግ የሰለጠኑ ከፍተኛ ወታደራዊ ብቃት ያላቸው እንዲሁም የዛ ስብስብ አባል ለመሆን እንደ ወርቅ በእሳት ውስጥ የተፈተኑ ጠንካራና አደገኛ ጠባቂዎችም እንደሆኑ ይነገራል። በመቀጠል ከፍ ያለና የተጋነነ ሊባል የሚችል ጥበቃ የሚደረግላቸው መሪዎችን ስንመለከት ደግሞ አስቀድመን የምናነሳቸው አወዛጋቢው የሰሜን ኮሪያው መሪ ኪም ጆንግ ኡን ይሆናሉ። እኚህ ፕሬዝዳንት የጥበቃ ስርዓታቸውን የማብዛትና የማጠናከር ሱስ እንዳለባቸው የሚነገር ሲሆን ይህም አመል ደግሞ አንዳንድ ያልተለመዱ ነገሮችን እንዲያደርጉ ሲያስገድዳቸው ይስተዋላል። በዋነኝነት ፕሬዝዳንቱን ከበው በዋሉበት እያሉ መኪናውን በእግራቸው ዱብ ዱብ እያሉ የሚከተሉ 12 በከፍተኛ ደረጃ የሰለጠኑ ወታደሮች ሲኖሩ እያንዳንዷን ነገር በጥልቀት የሚያስተውሉት ፕሬዝዳንቱ አንዳችም ስህተት የማያልፉ በመሆናቸው እነዚህ ጠባቂዎች ስራቸው ለፍጹምነት ፍጹም የቀረበ መሆን ይኖርበታል ማለት ነው። ከኚህ መሪ ከፍ ያለ ጥበቃ ይደረግላቸዋል ተብሎ የሚታሰቡት ደግሞ የዓለማችን ቆፍጣና ፕሬዝዳንት እንደሆኑ የሚነገርላቸው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ናቸው። ፑቲን ከሌሎቹ ለየት ባለ መልኩ በመሬት ላይ ከሚደረግላቸው ጥበቃ በተጨማሪ በአየርም ላይ እሳቸውን የሚጠብቁ ወታደሮች አሏቸው። አሉ የሚባሉ የጦር አውሮፕላኖች እሳቸው በሚንቀሳቀሱበት ወቅት አንዳችም ስጋት እንዳያድርባቸው ማድረግ የነሱ ኃላፊነት ሲሆን በተለይም ደግሞ በአየር ላይ በሚንቀሳቀሱበት ወቅት ጥበቃው እጅግ ከፍተኛ ይሆናል። ከዚህም በላይ ደግሞ እዚያው ሩሲያ ውስጥ እንደምትገጣጠም የሚነገርላት የፑቲን መኪና ሌላው የደህንነታቸው ማስጠበቂያ ስትሆን የፕሬዝዳንቱ መኪና በሚንቀሳቀስበት ወቅት የሚያጅቧት እጅግ በርካታ ተሽከርካሪዎች ማንም እሳቸው ላይ ጥቃት ማድረስን እንዳያስቡ አድርገው ያከስሙበታል። በተለይም ደግሞ አይናቸው እያንዳንዱን እንቅስቃሴ የሚያነፈንፉ ጠባቂዎች ወደ ፑቲን ሊጠጋ ያለውን ነገር በሙሉ የሚያከሽፉ ሲሆን
እውቁ ቦክሰኛ ማግሬገር በአንድ ወቅት እሳቸውን ለማቀፍ ሲሞክር ጠባቂዎቹ ያሳዩትም ሪአክሽን ለዚህ አንዱ ማሳያ ተደርጎ ይወሰዳል። ከፑቲን ቀጥሎ የምንመለከታቸው ደግሞ የሌላ ኃያሉ ሀገር አሜሪካ ፕሬዝዳንት የዶናልድ ትራምፕ ጥበቃን ይሆናል። በባህሪያቸው አወዛጋቢነት የሚታወቁትና ብዙ አነጋጋሪ ነገሮችን በማድረግም ወደር የማይገኝላቸው ትራምፕን መጠበቅ ምን ያክል ከባድ ስራ እንደሚሆን መገመት አያዳግትም። በተለይም ደግሞ በአደባባይ ፕሮግራሞች ላይ ንግግር በሚያደርጉበት ወቅት በድንገት ከተከሰቱ ሁኔታዎችም አንፃር ጥበቃው የግድ ከፍ ማለት እንዳለበት ግልጽ ነው። ለዚህ ደግሞ ለሁለተኛ ጊዜ ወደ ፕሬዝዳንትነት መንበራቸው ለመመለስ ባደረጉት ትንቅንቅ ውስጥ በሽርፍራፊ ሰከንዶች ውስጥ ካልሞ ተኳሽ የተተኮሰውና ጥይቱ ጆሮአቸውን በስቶ አልፎ ከሞት አፋፍ የተረፉበት አጋጣሚ አንዱ ማሳያ ነው። ወደ 300 የሚጠጉ ወታደሮች በተጠንቀቅ እንደሚጠብቋቸው የሚነገርላቸው እኚሁ ፕሬዝዳንት ቦዲጋርዶች፣ የደህንነት ባለሙያዎችና የተለያዩ ቴክኖሎጂዎችን እየተጠቀሙ ጥበቃውን የሚያሳልጡ አባላትም እንደሚካተቱበት ነው የሚነገረው። የሮቦት ውሻዎችን ጭምር ባካተተው የትራምፕ ጥበቃ ውስጥ ያንን መስመር ጥሶ ጥቃት መፈጸም የማይታሰብ ነገር ነው። በመጨረሻም እንደ መውጫ አዝናኙን የኡራጋይ ፕሬዝዳንት ሆሴ ሚካን ጥበቃ እናንሳ። እንደ ፕሬዝዳንት ሳይሆን እንደ አንድ መናኝ የሚኖሩት እኚህ ፕሬዝዳንት በወታደሮች ጋጋታ በመኪናና በጦር አውሮፕላን አጀባ ሳይሆን በፈጣሪያቸው የሚጠበቁ ፕሬዝዳንት ናቸው። ደሞዛቸውን ሳይቀር በቅጡ የማይቀበሉትና ተራ ባለሀብቶች እንኳን መኖር በማይፈቅዱበት ቤት ውስጥ የሚኖሩት እኚህ ፕሬዝዳንት ቤተ መንግስታቸውን ንቀው ቅንጡ መኪናዎችንም አልፈልግም ብለው እንደ ተራ ህዝብ እየኖሩ ይገኛሉ። እኛም በረከታቸው በሁሉም ሀገራት ፕሬዝዳንቶች ላይ ይደር እያልን የዛሬውን መሰናዶ በዚሁ እናጠቃልላለን።